የሰው ልጅ አእምሮና የኮምፒውተር ሶፍትዌር የፈጠሩት አስገራሚ ጥምረት። ሰላም ጤና ይስጥልኝ የኬቢ ግሎባል ኢንፎ ቤተሰቦች፣ ዛሬ በዓለም አቀፍ ደረጃ ከፍተኛ መነጋገሪያ እየሆነ ስለመጣው የአእምሮ ቺፕ ወይም ብሬን ኮምፒውተር ኢንተርፌስ እናወራለን። ቴክኖሎጂው አሁን ምን ላይ ደረሰ? ጥቅምና ስጋቱ ምንድን ነው? ሁሉንም በዝርዝር እናያለን። አብራችሁን ቆዩ። ይህ ቴክኖሎጂ በኤለን ማስክ ኒውራሊንክ በተሰኘ ድርጅት ተጀምሮ የመጀመሪያውን የሰው ልጅ ሙከራ በተሳካ ሁኔታ በማጠናቀቅ አሁን ወደ ቀጣይ ምዕራፍ ተሸጋግሯል። ከአንድ ዓመት በፊት ቴክኖሎጂው አካል ጉዳተኞች በሀሳባቸው ብቻ ኮምፒውተር ማዘዝ አስችሏቸዋል። አሁን ግን ቺፑን የመግጠም ሂደት ከ30 ደቂቃ ባነሰ ጊዜ ውስጥ በሮቦት የሚከናወንበት ደረጃ ላይ ደርሷል። ከኒውራሊንክ በተጨማሪ እንደ ሲንክሮን ያሉ ኩባንያዎች የራስ ቅል ሳይሰነጥቁ በደም ስር በኩል ቺፕ በማስገባት ትልቅ ለውጥ እያመጡ ይገኛል። ቴክኖሎጂው እግራቸው የማይታዘዝላቸው ሰዎች እንዲራመዱ፣ የእይታ እክል የገጠማቸው ደግሞ በከፊልም ቢሆን ማየት እንዲችሉ ትልቅ ተስፋ ሆኗቸዋል። መረጃን በቀጥታ ከአእምሮ ጋር በማገናኘት የሰውን ልጅ የመማር ፍጥነት በእጅጉ አሳድጓል። ነገር ግን ይህ ቴክኖሎጂ በጥቅሙ ልክ ቀላል የማይባሉ ጉዳቶች ይዞ ሊመጣ እንደሚችል ስጋቶች እየቀረቡበት ይገኛል። አንዱ ስጋት አእምሯችን ከኢንተርኔት ጋር ከተገናኘ ሐሳባችን ሃክ ሊደረግ ይችላል የሚለው ነው። ሌላኛው ማሽንና ሰው ሲቀላቀል የሰው ልጅ ተፈጥሯዊ ማንነት ምን ሊሆን ይችላል የሚለው የፍልስፍና ጥያቄ እየተነሳበት ይገኛል። ውድ ቤተሰቦቻችን፣ የአእምሮ ቺፕ ቴክኖሎጂ ዛሬ ላይ የሳይንስ ልብ ወለድ ከመሆን ተሻግሯል። የሰው ልጅን አቅም ወደ ላቀ ደረጃ ቢያሸጋግርም በጥንቃቄ ሊያዝ የሚገባው መሆኑ ግን አያጠያይቅም። እናንተስ ይህ ቴክኖሎጂ በኢትዮጵያና በአጠቃላይ በዓለም ላይ የሚኖረውን ተጽዕኖ እንዴት አያችሁት? አእምሯችሁ ላይ ቺፕ እንዲገጠም ትፈቅዳላችሁ? ሀሳባችሁን በኮሜንት አጋሩ። ስለተከታተላችሁ እናመሰግናለን። ለኬቢ ግሎባል ኢንፎ አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ። ቪዲዮውን ከወደዳችሁት ደግሞ ለሌሎች እንዲደርስ ላይክ እና ሼር አድርጉት። በቀጣይ በሌላ አዳዲስ መረጃዎች እስክንገናኝ ሰላም ሁኑ።